ምታታልልህ ይህች ዘመናዊ ልብስ ለብሳ መጣ እፈልጋለሁ ያለችዋ ልጅ ዝም ብላ እኮ ገላዋን መሸጥና ምናምን እኮ አጣ አይደለም። የትም ቦታ መውደቅ ትችላለች። እሷ ግን ትዳር ነው የፈለገች። ባለፈውም ብላለች እኔ ወጣት ሞጣዬ እኔ ስራ አለኝ ሞጣዬ ስራ አለኝ። እኔ እኮ ነግሬያለሁ። እኔ ስራሽ ምንድን ነው ምናምን ብለኝ ጠይቀኸኝ አውርተን ላንቺ አይደለም ኦኬ እሺ ለሌሎች ነው። እኔ ማለት የፈለኩ ስራ አላት እሷ ስራ እሺ ሞጣዬ ለመታወቅ ምናምን ነው የምትመጣው። ግን ልጅቷ በጣም ቆንጅዬና ገና ወጣት ነች። 24 ዓመትሽ ነው። 20 ስንት ነሽ? 24 ነች። 24 ሞጣዬ 24 ነች። ገና ወጣት ነች። ገና መማር እዚህ ሀገር ብታመጧት አሁን ገና ትማራለች ምናምን። ስለዚህ ብትፈልግ ይቻ አልጋ ላይ በየሰዓቱ መውደቅ ትችላለች ነው። አትፈልግም። ለማንም አከሏን መሸጥ ትችላለች በሚሊዮን ብር። አትፈልግም። እሷ የምትፈልገው ማግባት ነው። ጥሩ ሰው የሆነ ቆንጆ የሆነ ቆንጆ ማለት ደግሞ የአእምሮ ቆንጆ ነው እንጂ አፍንጫና የአይን ቆንጆ አለ ማግባት ጸጉሯን ታሳየ ምናምን ትሉ ሰዎች እሷ እኮ ልትሸጥ አልመጣችም አልኩ። በጋራ ካት እንደ ወይስ ከብ እሷ አሁን የምትፈልገው ትዳር በእድሜዋ ቢያንስ ከ30 እመቤቴ ሞጣዬ ስላከበርከኝ መድኃኒዓለም ያክብርህ፣ እግዚአብሔር ያክብርህ። በእውነት ሁሌ እናንተ ቤት ስገባ ታከብረኛለህ። መድኃኒዓለም እመቤቴን ታክብርህ። የእውነት እግዚአብሔር ያክብርህ። ስላላገኛት ነው ይፋት የምትባል ሰው አንደኛ ይፋት እኔ ሚዩት አድርጌያለሁ። ሰዎች ሲመጡ እዚህ ጋር አታሸማቁ። በጣም ነው የምንወድሽ። ዛሬ ራሱ በትልቅ ሚዲያ እንደዚህ ስትታይ አሁን ይቆርጡታል ምናምን ይሉታል። ትታወቂያለሽ፣ ስራ ስሪበት። ግን ማንም ሰው የመጣ ሁሉ ደግሞ የጻፈልሽ ሌባ ነው። በሽታ ሊኖረው ይችላል፣ HIV ምናምን ፕላስ ደግሞ ዝም ብሎ እዚህ ጋር ዱርዬ ሊሆን ይችላል። አንቺም አጥንተሽው ነው መሆን ያለበት። ማት ሰው ነው የሚጽፍልሽ አሁን የእውነት ማለት ነው። ግን ከ100,000 ሰው 5 ነው እውነተኛ የሚሆነው፣ ወይ ደግሞ አንዱ ነው፣ ወይም ደግሞ ላይሆን ይችላል። ዝም ብሎ ነው የተንበረከኩ ምናምን የታባቱ ያውቅሻል። እንዲው ስታምሪ መቀመጫ ሽግርሽ ይችላል። አትስሚው። እሱ እውነተኛ ሰው ከሆነ ግን ይመጣል፣ አይጠይቅሽምም፣ ያጣራል፣ የጤና ምርመራ ያደርጋል፣ ቤተሰብሽ ይታወቃል። በቃ እንጆይ ያደረገ 2 ሳምንት ሳይተኛ ሳያስተኛሽ ሳይጥልሽ ማለት ነው። በቃ የእሱ ነሻ። ከዚያ በኋላ ፈርሞልሽ በፊያንስ ያውን በጋብቻ ውሸት ነው ይቆያል። በእጮኛ ነው 3 ወር ነው የሚፈጀው። ፊያንስ አድርጎ በኤምባሲ በኩል ጨርሶ ሊመጣ ይችላል። ያ ነው ትክክለኛ ሰው። ሌላው ግን እዚህ እንሂድ እዚህ እንተኛ እዚህ አልጋ ቤት ነው ያለው ሊጠቀምብሽ ተዝናንቶ ዞር እስቲ ደግሞ አንደኛዋን ይጠራታል። ተደብቀሽ ብትጠብቂው ያችን ጠርቶ ደግሞ ሌላ ሆቴል ታገኝ ትችላለሽ። ሌባ ነው፣ ሊዝናና ነው የሚመጣ እና ይሄንን ነው ማለት እንፈልገው። ይቅናሽ የኔ መብት። አመሰግናለሁ። እሺ ሞጣዬ አመሰግናለሁ። የእውነት ኦኬ። The Bluetooth device is ready to pair.